ርዕስ ለመኖር ተጣጣር ብንሄድ ይሻለናል በሚል አጉል ሰበብ የሰው ልጅ እንዳይሞት ይኑር መተሳሰብ። ተስፋ ከሌለው ሞት በከንቱ ከመሞት ፈጣሪ ይጠብቅ ከጨለማው መንግስት። ወገኔ አስተውል ብትኖር ይሻልሃል። ሞተህ ብትቀበር ምን ጥቅም ይሰጣል? ሞት በጊዜው መጥቶ ወዲያው ይወስድሃል። ሞት እንደው አይቀርም ዓመታት ቢቆጠር። ጠብቅ አምላክህን አለኮ እግዚአብሔር። አምላክ ባልፈቀደው በራስ እጅ ታንቆ ለሚሞተው ሰው እኔስ አዘንኩለት ምሕረት ለሌለው። በምድርም በሰማይ ፍርደኛ ለሆነው ሁሉም ነገር ያልፋል መታገስ መልካም ነው። ያለ ጊዜው መሞት ስንፍና ይሆናል። ብንሄድ ይሻለናል በሚል ፈሊጥ ይዞ እንዴት ይዘለቃል? ሰው የተፈጠረው ለአምላኩ ክብር ነው። የራሱም አይደለ ነገሩ ቢገባው። ቋሚ ሰው አስተውል ብትኖር ይሻልሃል። ያስጨነቀ ሁሉ አልፎ ታየዋለህ። ኑሮም ባይሳካ ያልከው ባይሞላልህ አንድ ቀን ይሳካል በሕይወት እስካለህ። አይዞ ወገኔ ሆይ ፈጣሪ እኮ አለልህ። እንደዚሁ አይደለም ዝም ብሎ አይፈርድብህ። ለመኖር ተጣጣር ሰላምም ይብዛልህ። ጸልይ ወደ አምላክህ ክፉ እንዳያገኝህ። ብንሄድ ይሻለናል ብሎ አንድ ሰው ሲሞት ብዙዎች ያዝናሉ ስላጡት በሕይወት። ቤተሰቡን ጥሎ ሲሞት ተነጥሎ እጅግ ያሳዝናል። ለቀሪው ቤተሰብ ችግርም ያመጣል። ማሰብ ያስፈልጋል ለሚኖረውም ሰው። በራስ እጅ መሞት በጣም ኪሳራ ነው። ለነፍስም ለስጋም ዋጋ የሌለው ነው። ቤተሰብ ይታሰብ ራስ ወዳድነት አይጠቅምም በእውነት። የጊዜያዊ ችግር ሰይጣናዊ ሐሳብ ይቁም በአስቸኳይ አይበጅም መሳሳብ። መኖር ያስፈልጋል ለቀሪው ቤተሰብ። ሞት ጉድለት ነው እንጂ ሙላትን አይሰጥም። እናስብ ሁላችን መሄድ አይጠቅመንም። በጊዜው ይመጣል መደራደር የለም።